ሴቶች በብዛት ያደርጋሉ ወንዶች በብዛት ይያዛሉ ኦኬ አሁን ወንድ ልጅ የሚያዘው በጣም ስለሚዝረከረክ ነው በጣም ጠንቃቃ አይደለም ግን ሴቶች ጠንቃቃ ናቸው ምናምን ይባላል ትልቁ ፋክተር እሱ አይደለም ወንድ ልጅ ትዳር ያለው ከተዳሩ ውጪ ቺት ሲያደርግ ሚስት እንዳለው ያወቀች ልጅ እንዳለው ያወቀች ግን ስቲል ከዛ ነጥቃ የሷ ማድረግ ነው ትፈልገው ፍቅር ውስጥ ከገባች በተለይ መውደድ የሚባለው ነገር ውስጥ ከገባች ተዳር እንዳለው ያወቀች ላይፍ እንዳለው ያወቀች ልታስጨንቀው ትችላለች ገብቷል ምክንያታዊ ልታረጋው ትችላለች ያግንኝ ቴክስት ማድረግ ድንገት መደወል በቃ ቢዚ ታረጋዋለች እሱም እዛ ጋር በብዛት ይዞ የሚሄደው ኬዝ እንዴት ነው በቃ ሚስቴ ጋር ጥሩ አይደለንም ላንቺ ነው ፕራዮሪቲ የምሰጠው ሚስቴን ፈታታለሁ ካንቺ ጋር ሆናለሁ ይላታል ስለዚህ እንደ ሙሉ ሰዓት ፍቅረኛ ነው አክት የምታረጋው ገባ ፍቅር ውስጥም ትገባለች ከቤት ካለች ቴክስት ማድረግ ኤኒ ታይም በቃ ማታ 6 ሰዓት ላይ ናፈከኝ ና ልትለው ትችላለች በተኛበት ልትደውል ትችላለች ሴቶች ፍቅር ውስጥ ሲሆኑ ብዙ ስሜታቸውን ሬጉሌት የማድረግ እንትኑ ጠባብ ስለሆነ ወይ አቅማቸው ያናል ከፍተኛ ስላልሆነ ማለት ነው ኢሞሽናሊ ነገሩን ሰከን አድርገ ቆይ አሁን ከሚስቱ ጋር ሊሆን ይችላል ምናምን ብላ ላታስብ ትችላለች ነው እንግዲህ ወንድ ሲሆን ምናልባት ፍቅረኛ እንዳላት ያውቃል ስለዚህ በደውልላት ከፍቅረኛዋ ጋር ልትሆን ትችላለች ብሎ ያስባል በቃ እሷ ፍሪ ስትሆን ሲመቻት ትደውልልኝ ሊል ይችላል ኢቭን እሷ ሳትደውልለት እሷ ላገኝሽ ሳትለው ምናምን ላገኝሽ ላይላት ራሱ ይችላል ስለዚህ ወንዶች ብዙ ጊዜ የሚያዙት አብረው ቺት የሚያደርጉት ሰው ወይም ሴቷ በፕላኑ ስለምታደርገው ይገባ በፕላኑ አትሄድም በአንዳንድ ኬዞች እንደመረዳት ይያለውና መነሻ ምክንያት ጋር ግን ስንመጣ የሴቶች የቺት የማድረግ መነሻ ፕላን ብዙ ጊዜ ያልደረቀ ቁስል ከዚህ በፊት በሆነ ጊዜ የበደላት የሆነ በደላል በደሉ ቺት ማድረግም ሊሆን ይችላል እሱ የሆነ ጊዜ ቺት አርጎብኝ ነበር ግን ይቅርታ አርጌለታለሁ ብላ የኖረች ምናልባትም ከተወሰነ አመት በኋላ ምናልባትም ከረጅም አመት በኋላ እሷ ቺት የምታደርግበት ኢንቫይሮንመንት ውስጥ ብትገኝ ለራሷ የምትሰጠው ጀስቲፊኬሽን ያኔ እሱ ቺት አርጎብኝ ነበር ስለዚህ ፉሊ ከሚታመን ሰው ጋር አይደለም ያለው እምነቱን ኦሬዲ ያጎደለ ሰው ነው ስለዚህ እኔም እዚህ ጋር ባደርግ ባላንስ ይካካሳል የሚል ሐሳብ ይመጣል ማለት ነው ከዚህ ዝቅ ስትል ትሪት አያረገኝም በስነ ስርዓት አይንከባከበኝም ጊዜ አይሰጠኝም አያስደስተኝም ለኔ ስሜት አይጨነቅም ይሄንን እንደ ምክንያትነት የሚጠቀሙት እነሱ የሆነ ቺት የሚያደርጉበት ኢንቫይሮንመንት ውስጥ ሲገቡ ነው ስለዚህ ልክ ራሷን የሆነ ሰው ወዳ ራሷን ከሆነ ሰው ጋር የሆነ ነገር ውስጥ ሆና ስታገኘው እንዲህ የሆንኩት እዛ ጋር ስላልተንከባከበኝ ነው ስላልተደሰትኩ ነው ከሄድ ስላላደረገ ነው ጊዜ ስላልሰጠኝ ነው የሚሉ ነገሮች ይመጣሉ ኢቭን ግን ሌሎቹ ራሱ ካግዟቸዋል ይሄን አይደል ማለት እንዲህ ባያረጋትማ የሆነ ነገር ባያረጋትማ ቺት አታረግም ሴቶችን ለምን መሰለም አንደርስታንድ ማረጋቸው አሁን ኢሞሽን ከሎጂክ በለት ይላል በሴቶች የፍሬንድሺፕ ግሩፕ ውስጥ በብዛት ውሳኔዎች በስሜት ነው የሚወሰኑት እና ደግሞ በግሩፕ የሚወሰኑ ውሳኔዎች አሉ ሶሻል ሰርክሉ አፌክት ያደርጋል ለምሳሌ የሆነ ሰው ዴት ማድረግ ጀምራ ስታሳያቸው ገና ስለ ባህሪው ስለሆነ ነገር እንኳን ሳይነገራቸው አረ ይሄንን ብለው ሊያስተዋት ይችላሉ አንድ ቀን እንዲያደረገኝ በተላቸው ታዩ የሚል ሰው ነው ጓደኛ ነው የሚበዛው ይሄ የምን ነጸብራቅ ሊሆን ይችላል ያለህበት ሰዎች ጓደኞችህ ምናምን ያላቸው ባክግራውንድ ነጸብራቅ ሊሆን ይችላል ለምሳሌ ተዳራቸውን ከፈቱ 4-5 ሰዎች ጋር ጓደኛ የሆነች አንድ ባለ ተዳር ሴት ባሌ እንዲያረጋኝ ስትል አራት ተፍቺ ብለው ይመክሯት ይመስላል እኔ አይመስለኝም ስለዚህ ከጓደኞቻቸውም ጋር ሲያወሩ እንትን ይደረጋል በቃ ኦኬ ለዚህ ነው ጎ ፎር ኢት ምናምን እንደውም ለምን አትፈጪውም ሊባልም ይችላል ስለዚህ ሰዎች የሆነ ምክንያት ይመዛሉ አሁን ይሄ ነገር ወንዶች ጋር ስትመጣ የለም ማለት ሳይሆን ትንሽ ሬር ነው ይሄ ምክንያት መጠቀም ወንድ ልጅ ስሜቱን መግዛት በማይችልበት ሁኔታ ውስጥ ሲሆን በብዛት ቺት የሚያደርገው እንደዛ ነው ገብቷል በጣም የምትገርም ሚስት በቃ 10 ከ10 የሆነች ሚስት ያለው ወንድ በሆነ አጋጣሚ ከሚስቱ ጋር ጭራሽ ከማትወዳደር ሴክሹዋል ነገር ፊዚካል አትራክሽን አይደል ቅድሚያ የሚመጣው ጭራሽ ሚስቱ ላይ ማትደርስ
ሴት ጋር በቃ ቺት ሊያደርግ ይችላል። ለብዙ ሴቶች መልስ ያላገኝለት ጥያቄ ነው። እኔ በመልክ በልጣታለሁ፣ በቁመና በልጣታለሁ፣ እኔ እንዲህ ነኝ፣ እኔ እንዲያ ነኝ። በቃ እንዳልከው ልዩነቱን ያዩታል። ምን አስኬደው እዛ ምንድን ነው የሚያስኬደው? አሁን ቺት ሲደረግ ሴክሹዋል ብቻ የሚሆን ነገር አለ፣ ፊሊንግን ኢንቮልቭ የሚያደርግ ነገር አለ። ሴት ልጅ ቺት ስታደርግ ወይም ሴክሹዋል ግንኙነት ውስጥ ስትገባ ፍቅሩ ወይም መውደዱ ቀድሞ ነው በብዛት። እዛ ፍቅረኛዋ እያለ ወይም እዛ ባሏ እያለ ሌላ ወንድ ሄዳ አቅፋ ለመተኛት የሆነ ሌቭል ኦፍ ኢሞሽን ይፈልጋል። በጣም ቅርርብነት ያለው መዋደድ ይፈልጋል፣ አክሰፕት ማድረግ። ስለዚህ እዛ ጋር ስትሄድ አንደኛ የፍቅር ስሜት አለ፣ ሁለተኛ ደስተኛ ነች፣ አዲስ ነገር ነው። ስለዚህ ብዙ ጊልትም ምናምን አይሰማቸውም። ወንድ ልጅ ግን ምናልባትም ነገ ደግሞ ላያት ከሚችል ሴት ጋር እየተዝናና የሆነ ቦታ ቺት ሊያደርግ ይችላል። ገብቷል? ስለዚህ ይመለስና ወደ ቤት እኔ የምወደው ሚስቴን ነው ይላል። ከ10 ሰው ጋር ቺት አድርጎ ሚስቱ ላይ ማለት በቃ ከብዙ ሰው ጋር ቺት አድርጎ ስቲል የምወደው ሚስቴን ነው፣ እኔ ከሚስቴ ጋር ነው መሆን የምፈልገው ይላል። ሴት ልጅ ከትዳሯ ውጪ ወይም ከፍቅረኛዋ ውጪ ከሌላ ሰው ጋር ሆናለች ማለት 99% በቃ ያንተ ጉዳይ ተሽሯል፣ ተበልታል። እንደው ልትመለስ ትችል ይሆናል፣ ግን ስቲል በልጧል። ለሆነ ሞመንት የሚያክል ቢሆን ከሱ ጋር ባይሆንም ለአንተ ያላት ነገር ግን ወርዷል። በቃ ይሄ ነው አመን አለብህ። ትክክለኛ ከሆነ ሰው ጋር ላይሆን ይችላል ቺት ያደረገችው። ፍቅረኛዬን ብተው ከዚህ ልጅ ጋር እሆናለሁ፣ ከዚህ ሰውዬ ጋር እሆናለሁ የምትለው ሰው ላይሆን ይችላል። አንተ ግን አብቅቶልሃል ከዛ ጋር